ፈርተ አክብረ መንገዱ ላይ ገብተ ስትሄድ እሱ ኃጢአት እያደረገ አንተን ሊያሳጣ ይሞክራል። አዲስ ጴንጤ ነህ ይላል። ለዚህ ነገር እንግዳ ነህ። ኦፍ ኮርስ አዲስ ነህ። እስክንሞት አናረጅም። ትኩስ እንደሆንን ወደ ጌታ ረጅም ጸሎት እየጸለይን ይሄም ኃጢአት ነው ይሄንንም አላረግም እያለን አንዳንድ ሰው እንደመጣም ያረጃል። ጨርሶ ሙለት ጨርቆ ጨርሶ እችናት እኮ ምንም የማያውቅ ሰው ነው ብዙ የሚያውቀው። ይሄ በደንብ የተጠጋስ የበለጠ ትሁት ነው፣ የበለጠ ስስ ነው፣ የበለጠ ያከብረዋል፣ የበለጠ ይገዛል። እናንተ የምድር ትሁታን እግዚአብሔር ጠራ። የሆነ ህዝብ ጠራ ከመሃል ዓለሙ በሙሉ ይቀጣል እያለ እግዚአብሔር የሆነ ህዝብ ጠራ። እናንተ የምድር ትሁታን ሁሉ፣ ይሄ ጥሪ ለኛ ነው። እናንተ የምድር ትሁታን እግዚአብሔር እንደዚህ ሳይ ልቡ የተሰበረ እግዚአብሔርን የሚፈልግ የእግዚአብሔርን ቀና መንገድ የሚናፍቅ ከእግዚአብሔር ጋር አብሮ የሚተባበር አገኘ እግዚአብሔር። እናንተ የምድር ትሁታን። እግዚአብሔር እኮ እቀጣለሁ ሲል እስከ መጨረሻ እቀጣለሁ እኮ አይልም። ፍንጥቅ ምትል ደግሞ የምህረት በራለችው መሀል ደግሞ ይመጣና የሆነች ደግሞ እድል ይሰጣል። እስከ መጨረሻ አይቀጣም። ስብር ያደረገና ትቶ አይሄድም። ጥግን እሱ ሰብሮናልና ራሱ ጌታ ይባረክ። ጠላትንም ስበርልኝ ብሎ አይሰጠውም። ከዛ ደግሞ ጠላትን በል እንግዲህ ዝም ብለህ ገጠም አድርገው አይልም። እኛንን የሚመስለን አሳልፎ ሰጥቶኝ እንላለን። ለማ ሰይጣን በስህተት እጁ ላይ ቢያገኘ ነገ የሚባል ቀን አይኖርህም። እግዚአብሔር ለክፉ ሰው አይሰጥ፣ ለራስ አሳልፎ አይሰጥህም። እንኳን ለሌላ ሲሰብርህ ራሱ ባይዘው እንዲያማህ አድርጎ ግን እንደምትድን እያሰብክ ነው የምትሰበረው። ባይዘው ቋ ሲል ስብራት ተሰብሮ የሚያውቀዋል። ደግሞ የልብ ሲሆን አስበው እኔ እግዚአብሔር ውሰደኝ፣ እኔ በቃ ግደለኝ፣ እንደዚህ እያሰቃየ እጁ ላይ እኮ ነው ስንል እዛው እየጮን ሲጠግነን እንዳንተ ያለ ማለት ሰው ምንም እኮ ነው ማንችለው። በጣም ከራውንም በጣም ክብሩንም እኮ ነው ማንችለው። ለዛ እኮ ነው መሃል አድርጎ ነው የሚያኖረን። አንችልም። በዚህ በተዋረደው አካል ስንሰበርም በቃ እግዚአብሔር ትቶኛል ብለን ጧት እንጸልያለን። ምሳ ሰዓት ብድግስ ያደርገን እንደኔ ማን ነው እኔስ ልዩ ነው የሚል እንዘምራለን። እውነቴን እኮ ነው የምነግራችሁ። ለማንም አሳልፎ አይሰጥም እግዚአብሔር። ህዝቤ ርስቴ ነው አይደል ያለው እግዚአብሔር። ለማንም ለምንድነው አሳልፎ የማይሰጠኝ? እንዴ ልጁን እኮ ነው የከፈለው እኔን ገንዘቡ ለማድረግ። አሳልፎ አይሰጠኝም። ከቀጣኝም እጁ ላይ ይቀጣኛል። እናንተ የምድር ትሁታን ሁሉ፣ ቀጥሎ ምንድነው የሚለው? ትእዛዙን የምትፈጽሙ። እናንተ የምድር ትሁታን ሲል የሆነ ግሩፕ አለ። አቤት እግዚአብሔር ትሁታን አለ። አቤት ትእዛዙን የምትፈጽሙ፣ በጽድቅ መንገድ ከእግዚአብሔር ጋር ላይን አፕ ያደረጋችሁ፣ ከእግዚአብሔር ጋር አብራችሁ ለመራመድ የወሰናችሁ፣ ራሳችሁን ለሕጉ ያስገዛችሁ፣ በጽድቅ ላለው ምክር ዘመናችሁን አሳልፋችሁ የሰጣችሁ፣ የእግዚአብሔርን ትእዛዝ የምትፈጽሙ። እግዚአብሔርን እሹ፣ ጽድቅንና ትህትናን ፈልጉ፣ በእግዚአብሔር የቁጣ ቀን ትሰወሩ ይሆናል። እኔ የምቀጣበት ቀን ላይ ምን እያላቸው ነው? ይህንን መስመር ሳትለቁ እስከ መጨረሻ ሂዱ፣ ትእዛዜን እያደረጋችሁ ነው ያላችሁት። ፈልጉኝ፣ አሁንም ፈልጉኝ፣ አሁንም ጽድቅን፣ አሁንም ቅድስና፣ አሁንም የእግዚአብሔርን ሕግ፣ አሁንም በመንገዱ መሄድን ፈልጉን። ለሆነ ዘመን የተሰጠ አይደለም፣ የላይፍ ታይም ነው። እየፈለጋችሁ ኑሩ። አመፀኛው ያምፅ የሚል አንብባችኋል። ራዕይ ምዕራፍ 22 ላይ የመጨረሻዎቹ ቁጥሮች ላይ ጌታ ኢየሱስ ክርስቶስ በዮሐንስ በኩል አመፀኛው ያምፅ፣ ኃጢአተኛው
ኃጢአቱን ያርግ፣ ጻድቁ ይጽደቅ አለና እኔ እመጣለሁ። እኔ ስመጣ መቼ? በቀኔ ለሁሉ እንደየሥራው እከፍል ዘንድ አለና ዋጋዬ ከኔ ጋር ነው። ማንም ለማንም አይተምንም፣ እኔ ጋር አለ ዋጋው። እና የዛን ቀን ግን አለ እግዚአብሔር ሂሳብ ያወራረደ ቀን አስበው። ባይዘው እንትኑን ረስተዋል አትለውም፣ እንዳልረሳው አንተ ራስ እንድታቅ ያደርጋል። ጨምራ ቀጣኝ አትለውም፣ እያንዳንዷን ነገር እናቃታለን። የዛን ቀን እኔ የምመጣ ቀን አዎ ለጻድቁ ለኃጥኡም እንደ ዋጋው እከፍል ዘንድ ከኔ ጋር ነው። ዋጋው ከኔ ጋር፣ አትጨነቅ ለሱ። አረማመድና አካሄድን ግን እስከ መጨረሻ ድረስ ፒውር አርግ። አሜን። የምድር ትሑታን ሆይ እናንተ በክርስቶስ ኢየሱስ አምናችሁ የእግዚአብሔር የሆናችሁ ሆይ እግዚአብሔርን የምትፈልጉ እናንተ በእግዚአብሔር ሕግ ለመኖር በጽድቁ ለመኖር እንደ እግዚአብሔር ቃል ለመመላለስ ራሳችሁን አሳልፋችሁ የሰጣችሁ እናንተ አሁንም ጨምራችሁ እግዚአብሔርን ፈልጉ። አሁንም በጽድቅ ላለው ምክር ራሳችሁን አሳልፋችሁ ስጡ። ክርስትናችን የሁድ አይደለም። ክርስትናችን ሁሌ ማንም በሌለበት ደግሞ ሕዝብ አለበት፣ በጌታ የሆነ ማህበረሰብ መካከል ደግሞ እግዚአብሔር የለም የሚል ክርስትና ውሸት ነው በሚል ሕዝብ መካከልም እግዚአብሔርን መፈለግ፣ በጽድቅ ላለው ምክር ራስን መስጠት፣ ክርስቶስን እየመሰሉ መኖር ሀብታችን። እግዚአብሔር በዚህ ይባርከን። እውነቴን የምነግራችሁ እግዚአብሔር የሚከብረው በዚህ ስለሆነ እግዚአብሔር የሚከብረው በዚህ ነው። ሽልማታችንም ያለው እዚህ ውስጥ ነው። ለብዙ ሰው መዳን ምክንያት የምንሆነው በዚህ ብቻ ነው። ማንም ብድቅ እያለ የመሰለውን በሚያደርግበት ሁሉ እውነትን አንጻራዊ አድርጎ የኔ ልክ ይሄ ነው ያንተ ይሄ ነው ልኩ ስትለው እሱ ያንተ ነው የኔ ይሄ ነው በሚልበት ዘመን እግዚአብሔርን እየፈለግን ክርስቶስን እየመሰልን ልንኖር ይገባናል።